እንደው በመቤቴችን ሴት ከውስጣችሁ አስወጧት። በጣም በጣም የሆነ የምትናገረው ቃል በጣም ውስጥን ይጎዳል። አይደለም ሀይሜን እኛን እዚህ ጋር ውስጣችንን ያቆስለናል። እኛ በሰው ቤት ሳለን ብዙ ነገር ብዙ ጭንቀት እያለብን እንደገና የእሷን ቃል ስንሰማ ደግሞ ያመናል፣ የእውነት ያመናል። ስለዚህ እባካችሁ ከቻላችሁ እችን ሴት አታንጧት። ሁለታችሁ ብቻችሁን ስሩ። ሶስተኛ ወገን አያስፈልግም። እና እንግዲህ መብርሃን ትጠብቃችሁ። እናንተ መቀሽ ቀጥሉ። ራሳችሁ እኔ ልናገር። እሺ እኔ ማስተላለፈው መጀመሪያ ለብሩኬ ነው። ብሩኬ እንደው መብርሃንን ነገ መቤቴ ነች። በቀን እኔ እንጃ ከ20 ከ30 በላይ ትጠራታለህ። መቤቴን በጣም ትወዳታለህ፣ በጣም ታከብራታለህ። መቤቴ ነው እንደው ለእናትህ ስትል እንደው ለሙሼ ስትል ለምትወዳት ለምትኖርላት ለምሳሳላት እናትህ ስትል ይሄን ስራ አቁሙ። በእግዚአብሔር እንደው በድንግል ማርያም ይዤሃለሁ፣ በድንግል ማርያም ይዤሃለሁ። ይሄን ስራ አቁሙ። በጣም ነው የሚያስጠላው። ካንተ ጋር በፍጹም አይሄድም፣ በፍጹም አይመጥንህም። ይሄ ስራ በጣም ነው የሚያመው። እግዚአብሔርን በጣም ክብርህን በጣም ነው ዝቅ ያረገው። በጣም ዛሬ ላይ መስልህ ይችላል፣ ነገ ግን በጣም የምትጎዳበትን ስራ ነው እየሰራህ ያለው። እውነት ስነግርህ ሀይሚዬ ደግሞ የኔ ትንሽዬ አንቺን ብትሆኚ እግዚአብሔርን ይሄን ስራ እያወቅሽ እየሰራሽ ከሆነ በጣም ተሳስተሻል። በጣም ክብርሽን የሚነካ የሚያዋርድ የማይመጥንሽ ስራ ነው እየሰራሽ ያለሽው። ከዚህ ስራ ውጡ። ሌላ አይዲያ ይዛችሁ እረፍት አድርጉ። እስኪ ለአንድ ለሁለት ቀን ከሚዲያ ጠፍታችሁ ራሳችሁን አዳምጡ። ከዛ ወይ ወደ ራሳችሁ ትመለሳላችሁ። እቺን ልጅ ደግሞ ይዛችሁ አትምጡ። ኦዲየንስ በጣም ተጎድቷል። ኦዲየንስን ካላከበራችሁ ማንን ነው ይዛችሁ የምትጓዙት? እና ይሄንን ስራ አቁሙ። እንደው በነገዋን መብርሃን ይዣችኋለሁ፣ አቁሙ። በጣም ብዙ ሰው እያለቀሰ ነው። በጣም ብዙ ሰው እያዘነባችሁ ነው። በጣም ብዙ ሰው ከእናንተ ሊርቅ እውነት መንገድ ጀምሯል። እውነት ስናገር እባካችሁ ይህን ስራ አቁሙ። ለእናንተ በፍጹም አይመጥንም። አንቺ ደግሞ ማለት ነው አንቺ የመጣሽው አንቺ ደግሞ ወይ አንደበትሽን አስተካኪ ወይ ከነሱ ወት ውልቅ ብለሽ ውጪ። ውልቅ ብለሽ ውጪ። የምታወሪውን አታቂ። ምንሽ አያምር፣ አለባበስሽ አያምር፣ አነጋገርሽ አያምር። ይሆንሽ የተደነጋገርሽ እግዚአብሔር ምንሽ የማያምር። እኔ ምን ብላችሁ እቺን ይዛችሁ እንደመጣችሁ ራሱ እናንተ እኔ እንጃ። እናንተ ራሱ እግዚአብሔርን እኔ ብዙ አውራ ነበር ስለሷ። ምኗ አያምር፣ ምንሽ አያምር። አንቺ እውነትም ቆሻሻ ይሆንሽ። ቆሻሻ እንኳን ክብር አለ፣ ቦታ አለው። በቃ ሰው አልፈልግሽ። አንቺ እውነት እግዚአብሔርን እኔ ትልቅ ነገር ምለው ደግሞ በልጅ እኔ እንጃ። ሰው በልጅ እንዴት ነው የሚጫወተው? እየዘለልሽ ማለት ነው። አንቺ እውነት ማህፀንሽ ውስጥ ልጅ አለ? እንደዛ እየዘለልሽ አንቺ እንትን የምታወርጁ ማለት ነው። እግዚአብሔር ግን ልቦና ይስጥሽ፣ ወደ ቀልብሽ ይመልስሽ፣ አንደበትሽን ያስተካክለው ፈጣሪ። ግን አንቺ ሚዲያ ላይ አትምጪ። እውነት ዜሮ ነሽ አንቺ። ፈጣሪ ክርስቶስ ትዕግስትን ይስጠን። ጨርሻለሁ። ቀጥሉ የምትናገሩት ምንድን ነው? ተናገሪ አንቺ። ቲጂ ቀጥይ። ቲጂ ተናግራለች። እኔ የምለው መጀመሪያ ብሩክና ሃይሚ እኛ እናንተን የወደድናችሁ ለኛ ክብር ስላላችሁ ነው። ስለዚህ እቺ ልቅምቅም የሰው ልክ ማታውቁ መጀመሪያ ስርዓት አስተምራት። ሲቀጥል እሷ ምንም አይነት መብት የላትም። እሷ ለችም የሃይሚን ዕቃ የምታወጣው
እቺ መጤ መምጫዋን ማታውቅ መጤ ማለት ነው። ስለዚህ እና መጀመሪያ አንተ ራስህ የምታመጣቸው ሴቶች ሁሉም እሷ ላይ ነው አፏን የሚከፍቱት ሃይሚ ላይ ማለት ነው። ይሄ አይዲያ ነው። ይሄ ምንድነው የምትሉን? ለኛ አይገባንም። ለአንተ ሊገባ ይችላል፣ ለኛ ግን አይገባንም። ለምን ልባችን የደማ ነው። እኛ እስካሁን ድረስም እስከ መጨረሻ የምንታገሉ ስራ ነው ብለን አታደርጎም ብለን ነው። ግን እስከ መጨረሻ ተከትለን አንተ እውነትን በሃይሚ እንደዚህ የምትጫወት ከሆነ ሰብስክራይብ ብቻ ሳይሆን ባናትን እንተክልሃለን። አንተ ራስህ ማለት ነው። ገባ? እዚህ በእንተ የተነሳ ነው የምንሰደበው ስራ ነው እያለ ስለሆነ ማለት ነው። ሲቀጥል ልጅቷን አታምጣብን። እኛ አንፈልጋትም፣ ልጅቷን አንፈልጋትም። በቃ እናንተ ሁለታችሁ የተደባደባችሁም የተጣላችሁም የተሰዳደባችሁም ሁለታችሁ ነውልን። ለኛ እናንተ ድምቀታችን ናችሁ ሁለታችሁ ማለት ነው። ሌላ ሰው ሳታስገባ አብሶ እቺ ልጅን አንፈልጋትም። ማንም ኦዲየንስ አልወደዳት። ይባስ ብላ ደግሞ ጭራሽ ዛሬ ደግሞ አፏ ከፍተኛ ላይ መጣች። ስለዚህ የወደዳችሁና ያከበራችሁ ኦዲየንስ ማውረድ ይችላል። ገባችሁ? ያከበርናችሁ እናንተ ለኛ ክብር ስለሰጣችሁ ነው። እሷ በመሰድበልክ ደግሞ እናንተን በሱ አይን ነው የምናያችሁ። ለምን ስርዓታት ይዟት በቃ እሷኛ ለመታ የምትሮጋ አረጋች። ቤተሰብ አልባ የሆነች ስድ የሴት ልጅ ታስታውቃል። ስድ መሆኗ ንግግሯ ምናምን ቤት ደግሞ እንኳን እርግዝና ምንም ነገር የላት። ስለ እርግዝና አይገባንም። አፉፋ ነው፣ አፉፋ ይፈነዳል። እና ከአሁን ሰዓት በኋላ አንተ ራስህን ማስቀረብ የምትችል ራስህ ነህ። እስቲ ልንገርህ እንደው በመብርሃን በድንግል ማርያም እኛ ለአንተ እናት እኛ ያመናል። ሃይሚን ብትሆኒ ላንቺ እናትና ላንቺ አባት እኛ ያመናል። እንደዛ ሲዘቀዘቁ፣ እንደዛ ሲሰደቡ፣ እንደዛ ሲዋረዱ እኛ ያመናል። ተመልካች ወደዝ እኛ ያመናል። እናንተ ግን እንዴት ነው የሚያማችሁ? አይመም ብሩክ እናት የምትወድ በዚህ ምክንያት ነው። እናት ስትዘቀዘቅ፣ እናት ስትሰደብ፣ እናትህ እንደዛ ስትሆን ቢቀርስ በእንደዚህ መጣ ገንዘብ ቢቀርስ መጀመሪያ ለእናት ክብር ይኖር እንዴ ሳታይ አትቀርም አይደለ? እናትህ እንደዛ ስትሆን ሃይሚስ ብትሆን ቢቀር ሃይሚ የምታውቂ ከሆነ በድንግል ይሻለው። አንተም ብትሆን ይሄን ስራ አቁሙልን። በቃ አንፈልግም እኛ በቃ እንደፈለጋችሁ ሁለታችሁን ሁሉን አብሶች ልጅን ነገ ከመጣች ማናችንም አናይም፣ አድማ እናደርጋለን። አናይም የራሳችሁ ደወላ ብሩክ ወን ባሚ አናይም። እኔ ዘራሱ አየሁት አስጠግቼ ለመጨረሻ ጊዜ ስትከፍተስ ታስገባና አየሁት። ከዛ ወዲያው ነው ያጠፋሁት። አላየሁት ለምን እንቺ ባለገኝ ልብ ያላ ደግሞ። ስለዚህ ነገ እንዳታመጡብን፣ አለዛ እሷን አስወጡልን፣ አለዛ ንግግሯን አስተካከል። በቃ እሷ ሃይሚ መናገር መብት የላትም። እሷ ማን ተብሎ ነው ሃይሚ የምትሳደበው? እሷ ማን ስለሆነች ነው ሃይሚ ዝቅ ከፍ የምታደርገው? እቺ ቆሻሻ ለራሷ ክብር የሌላት። ስለዚህ መጀመሪያ ልጅቷን አስከብራት። ሃይሚን ብትሆኒ ባገኝሽ አናቷን ቢያት ምንም አይመጣም። በቃ ይሄ ምንድነው የምትሉት ትብርክ ነው ምናምናችሁን አያገባንም። አናቅም እኛ በቃ አናቅም። ስለዚህ ንግግሯን ንግግሯን ታስተካክል። ሲቀጥል ደግሞ አንተ እውነት ለእናት ክብር ካለ እውነት አንተ ሙሽዬ የምትወዳ ከሆነ ለሙሽዬ ስል በመብርሃን ይዣለሁ በወላዲት አምላክ ይሄን ስራ ወይ ቀይሩት ወይ አቁም። አንተ ካላመመኛ ያመናል፣ በቃ ያመናል። እናቶቻችሁ እናንተ እናቶች ሲገለበጡ እኛ እያመመን ነው። አንደኛ በሽተኛው ነው በእናንተ እናቶች ነው ሲሰደቡ ሲዘቀዘቁ መቃብር ላይ ሲቆሙ። እንዴት ነው አንተ የማያምክ? ሃይሚስ እንዴት ነው አንቺ የማያምሽ? እኛ የተሰማን ስሜት እንዴት ነው የማይሰማችሁ? ቤተሰቦቻችሁን በብር አስበልጣችሁ ነው በዶላር ነገ ለሚያልቅ ብር ነገ ጥላችሁ ለምትሞቱ ብር። አረ ለቤተሰብ ክብር ይኑራችሁ። አረ ለወላጅ ክብር ይኑራችሁ። እንግዲህ መልእክታችንን አስተላልፈናል። ነገ እንግዲህ እንጠብቃለን። ግን ልጅቷ እንዳታመጣብን። አይ ካላችሁ ደግሞ ንግግሯን ታስተካክል። እኛ እሷንም ዝም ያልነው ከሁሉም ጋር እህቶች የሚጣሉት ስራና ስራ ነው ስለተባለ ብቻ ነው። ማንም ክፍታፍ መቶ አፉን የሚከፍትባቸው። እኛም እስከ መጨረሻው እንይ ብለን ስራ መሆኑን ዝም ብለን እየተከታተልናቸው ያለ ነው እንጂ እኛም ሴት ነን። የሃይሚ ጉዳት ይሰማናል። ሳይሰማን ቀርቶ አይደለም። ብዙ ነገር ይቻልን ነው። በሃይሚ የተነሳ እኛ ልክ ሃይሚን እንደማንወዳት ሃይሚን እንደማንደግፋት ልክ ካንተ ጎን ቆምን መስለ እኛ ሁለታችሁም ነው ይዘን የምንሄደው። ሃይሚ ማለት ብሩክና ብሩክ ማለት ሃይሚ ነው። ምንም ለኛ ልዩነት የለንም። ግን እውነት አንተ ይሄንን አርገ ደግሞ ማታረጉም አርገ ከሆነ ደግሞ ቀላል ነው። የወደደህና ያከበረ ኦዲየንስ ማውረድ ማለት ቀላል ነው። ስለዚህ ነገ ግን አስተካክል፣ ንግግራችሁን መስተካከሉ። አመሰግናለሁ።